ፊልሙ የሚጀምረው ሻውሪያ በመስሪያ ቤት ውስጥ ሆኖ ስራውን ሲያከናውን ነው። ሻውሪያ የሥራ ባልደረባው ኑሪን ለረጅም ዓመታት በድብቅ ይወዳታል። አንድ ቀንም ሊደውልላት ይወስናል። ነገር ግን ፈሪ ስለነበር የሚሰማውን ነገር ሊነግራት አልቻለም። ኑሪ ከሻውሪያ ጋር በአንድ ቢሮ ውስጥ የምትሰራ ቢሆንም በአካል ማውራት ስለፈራ ቀን በቀን ፊት ለፊቷ ቁጭ ብሎ ስልክ ይደውልላታል። እሷም ይህንን ተግባሩን ትወድለታለች። ፈሪ በመሆኑም አይኑን እያየች ታሳፍረዋለች። በቀጣዩ ቀንም ይደውልላታል። ዛሬ ግን ኑሪ ታዋራዋለች። የምትወደውንም የምግብ አይነት በ5 ሰከንድ ውስጥ የሚነግራት ከሆነ አብራው እራት እንደምትበላ ቃል ትገባለታለች። እሱም ለረጅም ጊዜያት የወዳትና ይከታተላት ስለነበር የምትወደውን ምግብ ይነግራታል። ማታ ላይም አብረው ወተው እሷ የምትወደውን ምግብ ይበላሉ። በሌላኛው ቀንም ከስራ ሲወጡ አብረው ወደ ካፌ በመሄድ ማውራት ጀመሩ። በዚህ መሃል ኑሪ ከ2 ወር በኋላ ልታገባ እንደሆነ ትነግረዋለች። ሻውሪያም በሰማው ነገር በጣም ይደናገጥና የምታገባው ሰው ስለምትወደው ወይስ በቤተሰብ እንደሆነ ይጠይቃታል። እሷም ባሏ በቤተሰብ እንደመጣላት ትነግረዋለች። አሁን ሁለቱም ተቀራርበዋል። ኑሪ ወደ ስራ እንደገባች በመጀመሪያ በአይኖቹ የምትፈልገው ሻውሪያን ነው። በጓደኝነትም ለበርካታ ጊዜያት ከቆዩ በኋላ ሁለቱም በፍቅር ወደቁ። አንድ ቀንም ሻውሪያ ከ3 ጓደኞቹ ጋር ተጋርቶ ወደሚኖርበት ቤት ይዟት ይሄዳል። በቀጣይም ከጓደኞቹ ጋር ካስተዋወቃት በኋላ ወደ ራሱ ክፍል ይዟት በመግባት በሩን ይቆልፉታል። በዚህ ሰዓትም በጣም ተዋደው ስለነበር ስሜታቸውን መቆጣጠር ከብዷቸው ፍቅር መስራት ጀመሩ። ቢሆንም ግን ኑሪ ታስቆመውና የወደፊት ህይወቷ እንደሚያስጨንቃት ተነግረዋለች። እሱም ሰርጉን እንድታቋርጥና አብራው እንድትኖር ይጠይቃታል። እሷም አብረው ለመኖር ቤት እንደሚያስፈልጋቸውና ከጓደኞቹ ጋር አብረው መኖር እንደማይችሉ ትነግረዋለች። እሱም በነጋታው ተነስቶ አዲስ ቤት እንደሚፈልግ ይነግራታል። ሰርጉ የቀረው 2 ቀን ስለሆነ ሁለቱም መፍጠን እንዳለባቸው ይነጋገራሉ። ሻውሪያ በነጋታው በጠዋት በመነሳት ቤት መፈለግ ጀመረ። ሙሉ ቀኑንም ቤት በመፈለግ አሳለፈ። አንድ ቤት ሲያናግር ግን በቅርበት የነበረ አንድ ሰው ይሰማል። ሰውየው ወደ ሻውሪያ በመሄድ በቅናሽ ዋጋ ቤት እንዳለ ይነግረዋል። እሱም ለማየት ተስማምቶ ከሰውየው ጋር አብረው መሄድ ጀመሩ። እንደደረሱም ህንጻው ሙሉ በሙሉ ያልተጠናቀቀ ቢሆንም በጣም ዘመናዊ ህንጻ ነበር። ሻውሪያም ዋጋውን መክፈል እንደማይችል ማሰብ ጀመረ። ሰውየውም ህንጻው የተገነባው ከ2 ዓመት በፊት ቢሆንም በህገወጥ ስራ ምክንያት ባለቤቱ ስለታሰረ አሁን ላይ እሱ ቤቶቹን እያከራየ እንደሚጠቀምበት ይነግረዋል። ሻውሪያም የመጀመሪያው የዚህ ቤት ተከራይ ሆነ። ወደ ቤት ውስጥም ሲገቡ ቤቱ በጣም ዘመናዊና ውድ የሆነ ቤት ነበር። መኝታ ክፍል፣ ኪችንና ሻወር ቤትን ጨምሮ በርካታ ክፍሎችን ያካተተ ነው። ክፍያውን ፈጽሞ ቁልፉን ይቀበላል። ወደ ቀድሞ ቤቱን በመመለስ እቃዎቹን መሰብሰብ ጀመረ። አብሮት የሚኖሩት ጓደኞቹም ወዴት እንደሚሄድ ሲጠይቁት ቤተሰብ ለመጠየቅ ለቀናት ሊሄድ እንደሆነ ነግሯቸው ሌላ ምንም ሳይላቸው ይወጣል። ወደ አዲስ ቤቱን ገብቶ ማስተካከል ጀመረ። አስተካክሎ እንደጨረሰ በጣም ደክሞ ስለነበር እንቅልፍ ይወስደዋል። በነጋታው ጠዋት ከእንቅልፉ እንደተነሳ ስልኩን ቻርጅ ሲያደርግ መብራት ይጠፋል። ወዲያውኑ ወደ ስራ ለመሄድ ተነስቶ ፊቱን ሊታጠብ ሲል ውሃም ቢሆን የለም። ምንም ሳይመስለው ባስቀመጠው ትንሿ ይታጠባል። ልብሱንም ለባብሶ ተጣጥፎ ከወጣ በኋላ ግን ስልኩን ቤት ውስጥ በመርሳቱ በድጋሚ ገብቶ ስልኩን ሊያነሳ ሲል ቁልፉን ከውጪ ሰክቶ ተረስቶት ነበርና ቁልፉ ውጪ እንደሆነ በሩ ይዘጋበታል። ወዲያውኑም ኑሪ ትደውልለታለች። ለምን እንዳረፈደም ስትጠይቀው እንደሚመጣ ይነግራትና ስልኩን ይዘጋዋል። ወዲያውኑ በሩን ለመክፈት መታገል ጀመረ። ነገር ግን በሩ ያለ ቁልፍ የሚከፈት አልነበረም። በተደጋጋሚ ቢሞክርም ስላልተሳካለት አብሮት ይኖሩ የነበሩ ጓደኞቹ ጋር በመደወል በር እንደተቆለፈበትና እንዲከፍቱለት ይነግራቸዋል። ነገር ግን አድራሻውን ሳይነግራቸው ስልኩ ይዘጋበታል። ቻርጅ ሊያደርግ ቢሞክርም መብራት እስካሁን የለም። አማራጭ ስላጣም በሩን ለመስበር መደብደብ ጀመረ። ነገር ግን በመምታት በሩ የሚሰበር አይደለም። ወዲያውኑም ወደ መስኮት ሄዶ የህንጻውን ጠባቂ ቢጠራቸውም ድምፁ ርቀት ስለነበረው ሊሰሙት አልቻሉም። በዚህም ሻውሪያ በጣም አዝኗል። ኑሪ የሰርጓ ቀን ስለደረሰ እሱን ካጣች ምን ልትወስን እንደምትችል እያሰበ በጣም ይበሳጫል። ከተረጋጋ በኋላም ይነሳና በሩን ለመስበር ሲታገል የተጎዳውን እጁን በጨርቅ በማሰር ህመሙን ያስታግሳል። በመቀጠልም የስልኩን ባትሪ ከሞላ በማለት ፀሐይ ላይ ያደርገዋል። ነገር ግን ስልኩ ሊከፍት አልቻለም። ወደ መስኮት በመሄድም እየተጣራ መጮህ ጀመረ። ነገር ግን ሰዓታት ቢያልፉም ማንም ሊያየው አልቻለም። ቀኑም ይመሻል። ማታ ላይም የታሸጉ ብስኩቶች ቤት ውስጥ በመኖራቸው በልቶ ይተኛል። ጠዋትም ተነስቶ መብራቱን ይሞክሯል። ነገር ግን መብራትም ሆነ ውሃ ቤት ውስጥ የለም። ምናልባትም ሰው ካየው እንዲረዳው በማሰብ ቲቪውን ወደ ታች ለመወርወር ይወስንና ወዲያውኑ በመስኮት በኩል ወደ ታች ይወረውረዋል። ነገር ግን የህንጻው ተቆጣጣሪም ሆነ ሌላ ሰው አላየውም። እሱም በጣም በመናደድ የቀረውን ብስኩት መብላት ጀመረ። በመሃል ግን አንድ ሐሳብ መጣለትና የጥርስ ሳሙናውን አንስቶ ካርቶን ላይ የእርዳታ ጥሪ ይጽፍና በመስኮት በኩል ይወረውረዋል። ነገር ግን የወረወረው ካርቶን ያረፈው የሰው ቤት ላይ ነበር። እሱም ተስፋ ሳይቆርጥ በድጋሚ በመጻፍ ይወረውረዋል። ነገር ግን አሁንም ተስፋ የለውም። ሌላ የህንጻ አናት ላይ ያርፋል። የጥርስ ሳሙና ሲያልቅበትም እጁን በመቁረጥ በደሙ ጽፎ ይወረውራል። አሁን የወረወረው ግን መሬት ላይ ነበር የወደቀው። እሱም እጅጉን ደስ ይለዋል። ሰው እስኪያዩ ሲጠባበቅም ቀኑ ይመሻል። ምሽት ላይም አንዲት ሴት ወደ ጽሁፉ ትሄዳለች። እሱም ደስ ብሎት ይነሳና በተስፋ ሲጠብቅ ሴትዮዋ ጽሁፉን ሳታየው ታልፋለች። በዚህም በጣም ይናደዳል።
የረቦና ሊበላ ወደ ኪችን ሲገባ የነበረው ብስኩት አልቋል። ፊቱንም ሲያዞር አይጣይና በጣም ስለሚፈራ ለማምለጥ ሲሮጥ አንሸራቶት ይወድቅና ራሱን ይስታል። ጠዋትም ራሱን ከሳተበት ሲነቃ ውሃ ሲፈስ ሲሰማና ሄዶ ሲያይ ውሃ መታለች። ነገር ግን ወደ ውሃው ለመሄድ አይጧን ፈርቶ ሲያመነታ ውሃው ወዲያውኑ ይጠፋል። በመቀጠልም ወንጭፍ ይሰራና ለሰዎች ምልክት ለመስጠት ይሞክራል። በወንጭፉም ጠጠር በማድረግ ልብስ ስታጥብ የነበረች ሴት ላይ ይወረውረዋል። እሷም ጠጠሩን ብታየውም ከየት እንደተወረወረ ስላልገባት ችላ ትሏለች። ቀኑም ሲመሽ ሻውሪያ ልብሱን በመጠቀም ብረቱ ላይ እርዳታ እንዲሰጡት በማሰብ ሄልፕ ብሎ በመጻፍ ብረቱን ይደበድባል። ነገር ግን እስኪነጋ ቢደበድብም ማንም ሊሰማ አልቻለም። ጠዋትም የህንጻው ተቆጣጣሪ ሻውሪያ ወርውሮት የነበረውን ካርቶን ያገኘዋል። ነገር ግን ሰውየው ማንበብ ስለማይችል ይተዋዋል። በሌላ በኩልም ልብስ ስትሰበስብ የነበረችው ሴትዮ ሻውሪያ የወረወረውን ጽሑፍ አገኘችው። ነገር ግን በአይኖቿ ብትፈልግም በዚህ ርቀት ልታየው አልቻለችም። እሷም ስለተጠራጠረች ወደ ህንጻው ጠባቂ በመሄድ ህንጻው ላይ የሚኖር ሰው እንዳለ ትጠይቀዋለች። ነገር ግን እሱ እዚህ 2 ዓመት እንደሰራና እዚህ ህንጻ ላይ ማንም እንደማይኖር ይነግራታል። እሷ ግን ስለተጠራጠረች ህንጻው ላይ በመውጣት መፈለግ ጀመረች። ነገር ግን ሻውሪያ የነበረው የህንጻው የላይኛው ክፍል ላይ በመሆኑ ተስፋ ቆርጣ ትመለሳለች። ሲመሽም ሻውሪያ ተስፋ ቆርጦ ሰዎች ካዩኝ በማለት የሰቀለውን ልብስ ያቃጥለዋል። እሳቱ በቂ ባለመሆኑ ፍራሹንም ጨምሮ ያቃጥለዋል። ነገር ግን ማንም ሊያየው አልቻለም። እሳቱ በጣም እየተባባሰ ሲሄድም ለራሱ አደጋ እንደሚሆን ስለገባው ቶሎ ያጠፋዋል። በጣም እርቦት ስለነበር ተኝቶ የሚወደውን ምግብ ከሚወዳት ኑሪ ጋር ሲበላ ያስባል። ትዝ ይለውና ያያትን አይጥ ይዞ ለመብላት ይወስናል። ነገር ግን ሲያያት ፍርሃቱን መቆጣጠር ከብዶት ይወድቃል። አሁን ቤት ውስጥ ምግብም ሆነ ውሃ የለም። በመሆኑም ውሃ ጥሙ ከአቅሙ በላይ ስለሆነበት ጥሙን ለማስታገስ ሽንቱን ይጠጣል። ነገር ግን ስላለመደው ያስመልሰዋል። በነጋታውም ከእንቅልፉ ሲነሳ ዝናብ እየዘነበ ነበር። እሱም ቶሎ ብሎ ቤት ውስጥ ባገኛቸው ዕቃዎች ሁሉ ውሃውን ያጠራቅማል። በሚቀጥለው ቀንም አንዲት እርግብ ወደ ቤቱ ትመጣለች። እሱም ከዚህ በፊት ሰርቶት በነበረው ወንጭፍ ይገላትና እያስጠላውን ቢሆን ጠብሶ ይበላታል። ወደ ኪችን በመሄድም አይጧን ከነነፍሷ በዕቃ ይዛታል። እሱም ከዚህ እስኪወጣ ድረስ እንደ ጓደኛ ሊያዋራት ይወስናል። ጠዋት ላይ በመስታወት ማምለጫ እየፈለገ ከሱ በታች ያሉ ቤቶችን ሲመለከታቸው ቤቶቹ ሁሉ በራቸው ክፍት ነበር። ስለዚህም ወደ ታችኛው ክፍል መውረድ ከቻለ በቀላሉ መውጣት እንደሚችል አሰበ። በመቀጠልም ቤት ውስጥ ባገኘው መሳሪያ ብረቶቹን መቁረጥ ጀመረ። ብረቱ አልቆረጥ ቢለውም በእሳት እያጋለ ይሞክራል። ቀናቶች ቢፈጅበትም በመጨረሻ ብረቱን መቁረጥ ቻለ። በመቀጠልም ተንጠልጥሎ ወደ ታች መውረድ ጀመረ። ነገር ግን እግሮቹ የታችኛውን ወለል ለመርገጥ አጠሩበት። በመሆኑም ቀበቶን ተጠቅሞ ወደ ታችኛው ክፍል ውስጥ ገባ። በሩንም ሲሞክረው ክፍት ነበር። ያየውን ማመን አልቻለም። ለቀናት ከተሰቃየበት ህንጻ መውጣት በመቻሉ ደስ ይለዋል። ወደ ታች ሲወርድም የህንጻውን ተቆጣጣሪ ያገኛቸው። ብዙ ነገር ሊናገራቸው ቢፈልግም አቅም ስላልነበረው ዝም ብሏቸው ይወጣል። በመቀጠልም ሻውሪያ ሆስፒታል ይገባል። ኑሪም ልትጠይቀው ትመጣና ጥሏት እንደሄደ በማሰብ በቤተሰብ የመጣላትን ባል እንዳገባች ትነግረዋለች። ሻውሪያ በሰማው ነገር በጣም በማዘን ተስፋ ይቆርጣል። እጇን ይዞ ሊያግባባት ቢሞክርም ከዚህ በኋላ አብረው መሆን እንደማይችሉ ተነግረዋለች። ከቀናት በኋላ ሻውሪያ ከጉዳቱ አገግሞ ወደ ስራ ይመለሳል። ነገር ግን ጓደኞቹ ይህን ያክል ጊዜ እንደቀረ እንኳን አላወቁም ነበር። እሱም በዚህ በጣም ተገርሞ ወደዛ ቤት ሲመለስ ፊልሙ ያልቃል። ለዛሬ ይዤላችሁ የመጣሁት ፊልም ይህን ይመስል ነበር። አንዳንዴ ህይወትን ባሰብነው መልኩ እንደማናገኛትና በድንገት ከባድ ህይወት ፈተና ውስጥ ገብተን ብዙ ችግር ሊያጋጥመን እንደሚችል፣ ነገር ግን ሁሉም ነገር አልፎ ታሪክ እንደሚሆን ከዚህ ፊልም እንደተማራችሁ አልጠራጠርም።